ለኦሮሞ ህዝብ መናገር ፈልጋለሁ። እረፉ ማለት የምትችሉበት ጊዜ አሁን ይመስለኛል። የትየለሌ የኦሮሞ ተወላጆች በአማራ ህዝብ ጭፍጨፋ ዳንኪራ እየመታችሁ ነው። ለነገ ለህዝባችሁ ምን እያስቀመጣችሁለት ነው? መለስ ብላችሁ አጠንጥናችሁ ብታስቡ የተሻለ ይመስለኛል። የአማራ ህፃናት በተጨፈጨፉበት፣ የአማራ ከተሞች በወደሙበት፣ የአማራ ህዝብ በተጨፈጨፈበት እየገለጻችሁ ያላችሁ የኦሮሞ ልጆች ለህዝባችሁ የምታስቡ ከሆነ ነው ብልጽግና በኦሮሞ ህዝብ ስር ሊደበቅ አይገባም። ብልጽግና ውስጥ የኦሮሞ ተወላጅ ካድሬዎች አሉ። እነሱ እየተጠቀሙ ነው። እነሱ እየሰሩት ያለውን ወንጀል ለኦሮሞ ህዝብ ማስረከብ የለባቸውም። የኦሮሞ ህዝብ ለሚቀጥለው 100-200 ዓመት በጨፍጫፊነት፣ በጨካኝ፣ በጭራቅነት፣ በአራጅነት እየተሳለ መቀጠል የለበትም ማለት የምትችል ካለ ኦሮሞ አንተ ለህዝብ የምታስብ ብልጥ ፖለቲከኛ ነህ ማለት ነው። አለበለዚያ እና አብይ አህመድ የኦሮሞ መንግስት ነው መንግስታችን ተነካ ብለው ስለላኩ፣ እነ ሽመልስ አብዲሳ የኦሮሞ መንግስት ነው መንግስታችን ተነካ ብለው ስለላኩ አሁን መጣ የአማራን ጭፍጨፋ በደስታና በዳንኪራ እየገለጽ ያለ እየተመዘገበ ያልሆነ እንደው መረጃዎች እየተጠናቀሩ ያልሆነ ለነገ በጣም አስቸጋሪ ነገር እንዲመጣ አመቺ ሁኔታ እየፈጠርን ያልሆነ መስሎ ከታየህ ይሄ ቪዲዮ ማስረጃ ነው። ነገ ዶክመንት ያደረግናቸውን ከበቂ በላይ ማስረጃዎች ይዘን እንመጣና የናንተን ጭራቅነት ለህዝባችን እናስተምራለን። አለቀ። የዛኔ እንዳታበዛ ለማለት